አላህ ይጠብቃቸው። በጣም ሞራል ያስፈልጋቸዋል። እነዚህ ደፍሮቻችን ናቸው። ወንድም ሙኒር እገዛ ያረፈባቸው ወንድሞቻችን ናቸው። ሁለንተናዊ እገዛ ያረፈባቸው። ስለዚህ አላህ ይጠብቃቸው። እነሱንም አስልጦ ይኑባናን ዶክተሮቻችንን 2 ደቂቃ በተወካያቸው አስተያየት ምንድነው ሐሳቡን እንዲሰነዝር እናደርግና እንደ ለማሳጠር ነው የምንሞክረው። السلام عليكم ورحمة الله وبركاته. يا شكرنا ማቅረብ የምንፈልገው ምስጋና ነው። ስሜ ዶክተር አብዱል ሐፊዝ ባላለው ከአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል ከቀናት በኋላ ምሩቅ እና የቀድሞ ሃይራንዚ የመጀመሪያ ባጅ እንዲሁም የቀድሞ ሃይራንዚ የተማሪዎች ህብረት ሰብሳቢ ነኝ። ዛሬ የተገኘነው የቀድሞ ሃይራንዚ የበኩር ልጆች የምታያቸው ከኢንጂነር ሙኒር ጋር የነበረንን ጊዜ በማስመልከት ለበርካታ ቀናት ስናስብ የነበረውን ነገር ግን ባለመመቻቸት ሲገፋ የቆየውን የምስጋና መልእክታችንን ለማቅረብ ነው። የተከበራችሁ እንግዶች፣ ታላላቅ አባቶች፣ የመንግስት የሥራ ኃላፊዎች፣ ዱዓቶች፣ ወንድሞች፣ እህቶች እንዲሁም ውድ ጓደኞቼ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከፊታችሁ የቆምኩት የቀድሞ ሃይራንዚ የበኩር ልጆችን ወክዬ ሲሆን ይህም በጥልቅ ደስታና ክብር ምስጋናን ለማቅረብ ነው። በኢስላም መላ የሽኩሪናሰ ለም የሽኩሪላህ ይላል። በመጀመሪያ ደረጃ ምስጋና በአንድ እምነት ለፈጠረን ለኃያሉ አላህ ሱብሓነሁ ወተዓላ ይሁን። በመቀጠል ያለ የሌለውን አውጥቶ ደምና አጥንቱን ከስክሶ ትልቅ ተቋም ስልማን ለገነባው የስልጤ ማህበረሰብ ይሁን። እንዲሁም ምስጋና ይህንን ታላቅ ተቋም ስልማን ላገለገሉና እያገለገሉ ላሉት ቦርድ አባላት እንዲሁም ባለሙያዎች ይሁን። ምናልባት በይፋ ከያለንበት ዩኒቨርሲቲ ስንመረቅ በብዙ የምናመሰግንበት ጊዜ እንዳለ ታውቆ ዛሬ ግን በልዩነት ልናመሰግነው የፈለግነው አንድ ግለሰብ አለ። ኢንጂነር ሙኒር ኸይረዲን። አላሁ አክበር፣ አላሁ አክበር። ምናልባት የተወሰኑ ሰዎች ለጊዜው ይረዳሉ፣ የተወሰኑት ደግሞ በምክንያትና በችግር ጊዜ። ነገር ግን ጥቂቶች ህይወትን በሙሉ አሻራ ያኖራሉ። ሙኒር ከነዛ ጥቂት ሰዎች አንዱ ነው። እኛ ከሃይራንዚ ከወጣንበት ዕለት የሕክምና ትምህርትን እስክናጠናቅቅ ከጎናችን የነበረ በገንዘብ ብቻ አይደለም፣ በሞራል በእምነት እንዲሁም በአካል ጭምር እንጂ። የሱ ድጋፍ አጋጣሚው አይደለም፣ ለቃሉ የጸና ስለሆነ እንጂ። ከወራት ወራት ከአመታት አመታት ሲቆጠሩ ላለፉት 7 አመታት በየወሩ ሳይጠየቅ የሰጠን ለታይታ ያልደገፈን በምትኩ ሳይል የመራን ልዩ ሰው ነው። ምናልባትም በሌሎች በርካታ የበጎ ተግባራት ላይ እንዳያችሁት አልጠራጠርም። ልክ የዛሬውኑ አይነት ማለቴ ነው። ለዚህም ነው ሙኒር አንድ መርህ አለው። እሱም ኢፍ አላህ ጊቭስ ዩ ዘ ኤቢሊቲ ዩ ካሪ ዘ ሪስፖንሲቢሊቲ የሚል። አላህ አቅሙን ከሰጠህ ኃላፊነትን ተሸክመሃል ማለት ነው። እሱ ግለሰብን ብቻ አይደለም ተቋምን ይረዳል። ብር ብቻ አይሰጥም፣ ሰዎችን ያንጻል። ችግርን ብቻ አይፈታም፣ በቅድመ መከላከል ያምናል። ሌላው ሙኒርን ለየት የሚያደርገውና የሰጠው ገንዘብና ጊዜ ብቻ ሳይሆን ከመስጠቱ ጀርባ ስለሚፈጥረው አሻራ አርቆ ማየቱ ነው። እንዲህም ብሎ አስተምሮናል። ስኬት ትርጉም የለውም የጋራ አካል ሆነ። ትምህርት ሙሉ አይደለም ማህበረሰብን ካልጠቀመ። ምስጋና ለአላህ ይሁንና ዶክተርነትን ከዩኒቨርሲቲ የተሻለ ሰው መሆንን ደግሞ ከሱ ተምረናል። እውነት ለመናገር ዛሬ ቃላቶች ያንሳሉ፣ ስሜቶች ይገዝፋሉ። እኛ በራሳችን በተማመነው ልክ አምኖን አብሮን ለከረመ ሰው አዎ ቃላት ያንሳሉ። ኢንጂነር ሙኒር በመላው የበኩር ልጆች ስም ያንተ ድጋፍ ብዙ ነገሮችን አሻግሮናል። ያንተ ራዕይ አንጾናል። አርአያነትህ አብሮን ይኖራል። አላህን እለምነዋለሁ ልፋትህን በብዙ እንዲክስህ፣ መሰሎችህን ለትውልድ እንዲያበዛ። አላህ እኛንም አማና የምንጠብቅና ሙያውን እስከ ጥግ ሄዶ የተሻለ ሰው እንዲያደርገን እለምነዋለሁ። በመጨረሻም እናመሰግናለን እርምጃችን ስለተራመድክ፣ እናመሰግናለን በእኛ ስላመንክ፣ እናመሰግናለን ምርጥ ተምሳሌት ስለሆንከን እያልኩ የምስጋና ፕሮግራሜን በዚህ እቋጫለሁ። ምናልባት የበኩላችንን
እኛም ስጦታ መስጠት የምንፈልገው አለና ይህን ስጦታ የሚሰጡልን ምናልባት ማስቸገር ካልሆነብኝ ኡስታዝ አቡበከር አህመድና ኡስታዝ ያሲን ኑሩን ወደ መድረክ እንድትጋብዙልኝ። አላሁ አክበር አላሁ አክበር አላሁ አክበር። ስልጠኛ ግጥም አለችኝ እሷን አነባለሁ። እሺ የስንፌ ዱምከ ሰብ አላ ይላል። እኔ ላቅርበው እያሉኝ ነው ኡስታዝ። ቦደኩ ለነቃው ሰበተልቴ ሀምኩ ሰብ ለሰብ ደውነት ሁኖተክ አመንኩ ሀደዲ ቢቦዥ ሀደዲ ኢቤዣን ወቅት የጣለ ወቅታ የታቼና ያንዣን ቦዝቦዘይ አቲንዞ ሰብ ኤላ አትበሉ ሰብነት የገባይሙ በጉት ጉት አሉ አላ የሰብ ፈያ አላ የሰብ ጎፋ ኢንጂነር ሙኒር የባዲ አንገፋ ዋቦት አይጦፋናይ አለ የባድ ኑር አባች የጨኘይ የከይረዲን ሙኒር ይላል ያሾክረው ወደላቴ ወደናን ያሾክርናና አላህ ይቂራሙ ዋናን። በጣም የሚያስደስት ቀንና የሚያስደስት ፕሮግራም ነበረ። ከልብ ከልብ ሁሉንም እናመሰግናለን። ምናልባት እቺ ነገር መነበብ አለባት ይላሉና እኔ ወላልባት